ጌታ ማንም ሰው እንዲያተርፍ መክሊት ሰጥቶታል። ወንጌል ያልተማረ ሰው ቄስ መሆን አይገባውም። አንደበት አውሬ ያገርማል። ኤልያስ ሰማይን የለጎመው በምኑ ነው? በአንደበቱ ነው። እሳት ያወረዱ በአንደበታቸው። ስለዚህ አንደበታችንን መጠቀሚያ ማድረግ፣ ክፉ ነገር እንዳይወጣበት አፋችንን መጠበቅ ያስፈልጋል። አባ ገብረ ኪዳንን አትንኩብን የሚል ሰው እኔ አልፈልግም። መነካት ካለብኝ መነካት አለብኝ። ቤተ ክርስቲያንን አትንኩብኝ ነው የሚባለው። ሀብታም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለ? እነዚህ ላይ ነው ያለው። እነዚህ ላይ ነው ያሉት። እውነቴን ነው። የሰው ሀብቱ እነዚህ ውስጥ ነው ያለው። ጆሮው ውስጥ ነው ያለ። ሁልጊዜ በጎ ነገር በጆሮ እንዲወርድበት ካደረግ ያ ይጠራቀምና ሀብቱ ነው ባፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። እንዲሁ ዝም ብሎ እግዚአብሔር ትቶናል፣ እንዲሁ የዚህ ወንበዴ ተሰብስቦ እዚህ ቤተ ክህነት እያሉ ማውራት ጥጋብ ይባላል። በእውነቱ ኢትዮጵያን የተዋት እግዚአብሔር በዚህ ተቀይሞ ነው። እኔ እኮ እንዲሁ የእግዚአብሔር ታናሽ ወንድም እኮ የሚመስል ብዙ ሰው እኮ እንዲሁ መቼ ነግሯችሁ ነው እንደዚህ ብሎ ኢትዮጵያን የተውቋት በቤተ ክህነቱ ተቀይሜ ነው ብሏቸዋል? ከንስሐ አባት ጋር ረጅም ሌላ ወሬ ማውራት ነውር ነው። እንዲሁ አንዳንዱ እንዲሁም ፖለቲካ ሁላ ማውራት ጭራሽ ማውራት ያለበት ሁለቱን መክሊት ነው ማውራት ያለበት። ምንና ምን? እግዚአብሔር ሀብት ያልሰጠው ሰው የለም። ሀብት ያልሰጠው ሰው በምድር ላይ የለም፣ ጨርሶ የለም። ማንም ሰው ጸጋ የሌለው ክርስቲያን የለም። ዱርዬ በሉት፣ የሚያውደለድል በሉት፣ ዘፋኝ በሉት፣ ጨፋሪ በሉት፣ መክሊቱ ተዳፍና ሊሆን ይችላል እንጂ ጸጋ የሌለው ሰው የለም። ክርስቶስ ለሁሉም ሰጥቷል። ጌታችን ኢየሱስ ክርስቶስ እስከምናፈራ ዘመን ይሰጠናል፣ ይታገሰናል። አምና ባናፈራ ዘንድሮ ባናፈራ ከርሞ ዘመን ያፈራል። እነዚያን ቀኖች ግን የሚጨምራቸው ግን እንድንሻሻል ነው እንጂ እንድንጠፋ አይደለም። ሳይሰጥም አይወቅስም። ጌታችን ኢየሱስ ክርስቶስ ሁለት ጊዜ ወደኛ ይመጣል ማለት ነው። ይህ ማለት ሁለት ጊዜ ማለት ማለት አንደኛው እኛ የሞትን ዕለት ነው። ስንሞት የዚያን ጊዜ የክርስቶስ ምጻት ትሆናለች። ለእኛ እኮ ምጻታችን ሞታችን ነው። ከዚህ በኋላ ጌታ 5000 ዓመት ቢቆይ እኛ ምን ያደርጋል? ዋናው እኛ ከሞትን ቢቆይም አይጠቀም፣ ቆይተን ስራ ስለማንሰራ መቆየቱ አይጠቅምንም። ስለዚህ አንዱ የራሳችን ሞት ነው። ሊተሳሰብ መጣ የሚባለው ያነሳናል ካላፈራ። ሁለተኛው የዚያ ጊዜ በግልጽ ክፉ ለሰራ ፍዳውን፣ በጎ ለሰራ ዋጋውን የሚከፍልበት ቀን ነው። የዚያ ጊዜ ይመጣል። ጌታ ማንም ሰው እንዲያተርፍ መክሊት ሰጥቶታል። ምን እንደሰጠ ልንገራችሁ። መክሊት ሰጥቶታል። አንድ ሁለት ምን ሰጥቶታል? ለመክሊቱ ጥሪ ተሰጥቶታል። ማንም ሰው በዚያች ጥሪ እንዲያፈራበት። ጥሪ ማለት ምን ማለት ነው? እግዚአብሔር ጠርቶ ሰጠ ማለት አንድን ነገር ተሰማርተን እንድናፈራበት የእሱ ፈቃድና ረዳትነት አለበት ማለት ነው። ጠርቶ ሰጠ ማለት ይሄ ነው። ጠርቶ ከሰጠ ያን ነገር የምንሰራበትን ኃይልም አብሮ ይሰጣል ማለት ነው። ስለዚህ ጠርቶ ነው የሰጠን። ስለዚህ ምን ሰጥቷል? ኃይል ሰጥቶናል፣ ሀብት ሰጥቶናል። ሶስተኛ ምን ሰጥቶናል? ጊዜ ሰጥቶናል። ክርስቶስ ለሰው ልጅ የሚሰጣቸው እነዚህ ናቸው። ጸጋ፣ ጊዜና ረድኤት ናቸው። እነዚህን ሰጥቶናል። 5 መክሊት የተሰጠው ማን ነው? የመጀመሪያው ሊቀ ጳጳስ ነው። አባቶቻችን እንደተረጎሙት 5 መክሊት የተሰጠው ሰው የተባለው ሊቀ ጳጳስ። 5ቱ መክሊቶቹ ዲያቆን መሾም 1፣ ቄስ መሾም 2፣ ጳጳስ መሾም 3፣ ማስተማር 4፣ ማቁረብ 5። ይሄ አለው። አንድም እሱ ራሱ ምን አለው? ዲቁና 1፣ ቅስና 2፣ ጵጵስና 3፣ ሊቀ ጵጵስና 4። ዲቁና ቁምስና አለች ማለት ዲቁና፣ ቅስና፣ ቁምስና፣ ጵጵስና፣ ሊቀ ጵጵስና እሱ ራሱ 5 አለው። እሱ ራሱ ብቻውን። ከሌሎች አንጻር ሲታይ ደግሞ 5 አለው። አንድ ጳጳስ ድርሻው ምንድን ነው? የመጀመሪያው ምን ማድረግ ነው? ዲያቆን ምን ማድረግ? መሾም። አስተምሮ ዲያቆን መሾም አለበት። መክሊቱን አለመቅበር ማለት ነው። ትክክለኛ ዲያቆናትን መሾም የተገባቸውን ማለት ነው። ዲቁና ሲሰጥም ተፈትነው ለየትኛው ደብር እንደሚያገለግሉ ታውቆ፣ አድራሻ የሌለው ዲያቆን መፈልፈል የሚረባው ነገር የለው። የት ደብርን የሚያገለግለው ለደብሩ ታውቆ የሚሰጠውም ያው በዚህ መልኩ ነው። በርግጥ ከደብሩ ተሄዶ ለገሌ ልጅ ዲቁና ልሰጠው ነው ሕይወቱን ታውቁታላችሁ ወይ መስክሩለት ተብሎ ምዕመናን መስክረውለት በአደባባይ ነው የሚሰጠው። ሁለተኛ የተማረ የተፈተነ የተመሰከረለት ቅስና መስጠት የጳጳስ መክሊቱ ነው። ጌታችን ኢየሱስ ክርስቶስ ለሐዋርያት አስተምሮ ሲጨርስ ነው ቅስና የሰጣቸው። መቼ ነው የሰጣቸው? የትንሣኤ ዕለት ነው የሰጣቸው ቅስና። መንፈስ ቅዱስን ተቀበሉ፣ ይቅር ላላችሁት ኃጢአቱን ይቅርለታለሁ፣ ይቅር ላላላችሁት ኃጢአቱን ይቅር አልለትም ብሎ እፍ ባለባቸው ጊዜ ቅስና ሰጥቷቸዋል። ምን አድርጎ ነው የሰጣቸው? አስተምሮ መርጦ ፈትኖ ነው። 3 ዓመት ወንጌልን ተምሮ ነው። ወንጌል ያልተማረ ሰው ቄስ መሆን አይገባው። ይህ አንዱ ነው ጳጳሳት ሊያደርጉ የሚገባው። ነገ የምትመጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመጠበቅ ማድረግ የሚገባው አንድ የተማረና የተፈተነ የተመሰከረለት ሰው ቅስና ሊኖረው ይገባል። ካላወቀ ምእመን ሆኖ እንዲኖር ወግድ ብሎ እንዳይቀበል መመለስ ያስፈልጋል።
ወይ ይማር ወይ ይተው፣ ወይ እንደኔ ተዋጋ ወይ ስሜን መልስ ነው ያለ እስክንድር። ታላቁ እስክንድር ነው አሉ። እስክንድር የሚባል በስሙ የተጠራ ወታደር ውጊያ ላይ ሲፈራ አየዋሉ። እንዴ ሰውዬ ስሜን እዘህ ወይ እንደኔ ተዋጋ ወይ ስሜን መልስ አለው አሉ። ስለዚህ ወይ ማስተማር ነው ወይ ደግሞ እንዲል መመለስ። የነገይቱን ቤተክርስቲያን የሚጠብቃት ይሄ ነው። የተማረ ሰው ብቻ እንዲሾም ማድረግ። ሶስተኛ ጵጵስና ሲሾምም ጳጳሳትን ምንድን ነው የምንላቸው? ብፁዕ አቡነ እገሌ አይደል የምንላቸው? ብፁዕ አቡነ እገሌ ነው የምንላቸው። ብፁዕ ምንድን ነው? ንዑድ ክቡር ማለት ነው። ንዑድ ክቡር ማለት ምን ማለት ነው? ልዑል፣ ንጹሕ፣ ቡሩክ፣ ቅዱስ፣ ጽሩይ ማለት ነው። ቢያንስ በእውቀታቸው የተመሰከረላቸው ከዘረኝነትና ከምድራዊ ሀብት ፍቅር፣ ከሹመት ፍቅር፣ ራሱን ጵጵስናውን ከመፈለግም ፍቅር ንጹሕ የሆኑ መሆን አለባቸው። እየታሰሩ እኮ ነው የተሾሙት አባቶቻችን። ድሮ አባቶቻችን ታስረው ነበር የሚሾሙ። ደግሞ አሁን አስረን እንሾም የሚልም እየመጣ ነው። ታስረው ቅዱስ ኤጲፋኒዎስ ታስሮ እኔ ጳጳስ አልሆንም ብሎ ከባቄላ አዝመራ ተደብቆ የሚደበቅበት ቢያጣ አህያ ሊያስወጡ ሂደው አህያው ደግሞ ምን ይገባል? ከባቄላ ሊያስወጡ ሲሄዱ በዚያ ተገኘ። አስረው ነው የሾሙት በግዱ ዘመን። እኛ የምናውቀው ይሄ ነው። እንዲህ ተደርጎ የተሾመ እንደሆነ ጵጵስና 5ቱ መክሊት ፍሬ የምእመናን ሕይወት ያብባል። ቤተ ክርስቲያን ትጸናለች። መናፍቃን ወደ ቤታቸው ይመለሳሉ። ተምረው በመካከላችን ፍቅር፣ አንድነት ይሰፍናል። ክርስቶስ በቤተ ክርስቲያኑ ደስ ይለዋል። እንዲሆን እንደሆነ ጵጵስና የሚሾመው እንደዚህ ያለ። እንዲሁም ቅዱስ ዮሐንስ አፈወርቅስ ጭራሽ እንኳን ጵጵስና ቄስ መሆን አልፈልግም ብሎ ኧረ እኔ ቄስ አልሆንም ብሎ እንዴት እንዴ! ቅዱስ ጴጥሮስን እኮ አለው ጌታ በጎቼን እኔን ትወደኛለህ አለው አለ። ማን? ጌታ ማንን? ቅዱስ ጴጥሮስን ምን አለው? ትወደኛለህ አለ። አዎ እወድሃለሁ ጌታ፣ እንደወድህ አንተ ታውቃለህ ሲለው እኮ እንግዲያስ ለእኔ ብዙ ጾም ጹም፣ እንግዲያስ ለእኔ ብዙ ስገድ ስገድ፣ እንግዲያስ ለእኔ ብለህ ከመሬት ላይ ተኛ አላለውም አለ። ምንድን ነው ያለው አለ? በጎቼን ጠብቅ ነው ያለው። ክርስቶስን መውደዴን የሚገልጥበት የመጨረሻው ፍቅር በጎቹን መጠበቅ ከሆነ እነዚህን በጎች መጠበቅ የሚችልበት አቅም የለኝም። ቅዱስ ዮሐንስ አፈወርቅ እኮ እንዲያ የሚለው የዚያን ጊዜ በጽኑ ብሕትውና እያለ ነው። ኧረ እኔ እዚህ አልሆንም ብሎ የሚያስቡ በጎችን እንዴት እጠብቃለሁ አለ። እውነት የሚያስብ በግ እንዴት ይጠበቃል? እነዚያን በጎች ግቸግ ያን መንዳት ይቻላል። እናንተን አንነዳችሁ፣ የራሳችሁ ሀሳብ አላችሁ። የሚያስብ በግ እኮ ከባድ ነው። በዋሉት አይውል በአደሩት አያድር። ቆይ አባ ግን እንዲህ ያሉ ምን ማለት ፈልገው ነው የሚል በግ ማለት ነው። ናልቀም ያኛው በግ ናልቀም መልቀም ነው። ናጠጣ መጠጣት ነው። ናጋጥ ግባ መግባት ነው። ይሄ የሚያስብ በግ ነው፣ ውሳኔ የሚወስን በግ። ቆይ እስኪ አስቤበት እደውልልዎታለሁ የሚል ታዲያ ይህን በግ መጠበቅ ቀላል ነው? ወደዚህስ መሯሯጥ ቀላል ነው? ለዚህ እረኛ ለመሆን መሯሯጥ በጣም አደገኛ ነው። ምዕመናንም የራሳቸውን እረኛ እያከማቹ እያለቁ ነው። የራሳቸው የእኛን አባት አትንኩብን። ይህ እንዲህ አይነት ምዕመንነት ቅልጥ ይበል። ማንን ይጨምራል? እኔንም ጨምሮ። አባ ገሪ ኪዳንን አትንኩብን የሚል ሰው እኔ አልፈልግም። መነካት ካለብኝ መነካት አለብኝ። ቤተ ክርስቲያንን አትንኩብኝ ነው የሚባለው። ቤተክርስቲያንን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ፣ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተ ክርስቲያን አይጠቅምም። ሁልጊዜ ነው የምናገረው፣ አይጠቅምም። ምእመንነት ነው የሚጠቅም። እንዲህ ያለ ጳጳስ መሾም፣ መክሊትን መወጣት ይሄ ነው። ሁላችንም እንግዲህ መክሊታችን ብንወጣ ቤተክርስቲያን ታተርፋለች። ከዚያ እንግዲህ ይኸውላችሁ ሁለቱ ይቀራሉ የጳጳሳቱ። ዲያቆን፣ ጥሩ ዲያቆን ሾሙልን፣ ከዛስ ጥሩ ቄስ ሾሙልን፣ ከዚያስ ጥሩ ጳጳስ ሾሙልን፣ ከዚያስ አሁን ያሉት ጳጳሳት ጥሩዎች ናቸው። እየነቀፍኩ አይደለም። እሺ አባቶቻችን ከተሾሙ አክብረን ጸልየን መያዝ አለብን። ምንም ይሁን ምን የክርስቶስ ብርሃን አብሯቸዋል። ሰው በግል ኃጢአቱ ሊቀጣ ይችላል እንጂ ጸጋ እግዚአብሔር አይለየው። ይሄን ማመን አለብን። እንዲሁ ዝም ብሎ እግዚአብሔር ትቶናል፣ እንዲሁ የዚህ ወንበዴ ተሰብስቦ እዚህ ቤተ ክህነት እያሉ ማውራት ጥጋብ ይባላል። በእውነቱ ኢትዮጵያን የተዋት እግዚአብሔር በዚህ ተቀይሞ ነው። እኔ እኮ እንዲሁ የእግዚአብሔር ታናሽ ወንድም እኮ ነው የሚመስል ብዙ ሰው እኮ እንዲሁ መቼ ነግሯችሁ ነው እንደዚህ ብሎ ኢትዮጵያን የተውቋት በቤተ ክህነቱ ተቀይሜ ነው ብሏቸዋል። እኔ እንዲሁ እኮ እንዲሁ ሰው ትዕቢቱ እኮ የዕለት ውዳሴ ማርያም የማይደግመው ሰውዬ እኮ እንደሚል ቁጭ ብሎ ቢራ እየጠጣ ነው እንደሚለው ይሄ አውደልድል ተሰብስቦ በጣም 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 ሲል ነው የሚውለው። ቁጭ ብሎ እንዲሁ እኮ መጀመሪያ አንተ እንዲሁ ያንን የምጠጣውን ትተህ ውዳሴ ማርያም በደገብ እንዲሁ እኮ አይገርም። እንዲሁ አዝመራን እንዲሁ በውጭ ሆኖ ማድነቅስ መተቸትስ ይቻላል? ገብቶ አርሞ ኮትኩቶ ብርድ ተመቶ ነው እንዲህ ዝም ብሎ መፈትፈት። እና ምን ይቀራል እንግዲህ ጳጳሳት ሊያደርጉልን የሚገባው ማስተማር። ምን ይጠበቃል? ማስተማር። ሐዋርያት ምንድን ናቸው? ጳጳሳት
ነበሩ። ግን ምንድን ናቸው? መምህራን ነበሩ፣ የሚያስተምሩ ነበሩ። አሁን አባቶቻችን ሲያስተምሩ፣ አሁን እኮ ለምሳሌ መስቀል ስናስተምር የምንይዘው ለምን ይመስላችኋል? አንደኛ ኃይላችን ይሄ ነው። ማህተማችን ይሄ ነው፣ ለምናስተምረው ትምህርት ነው። አንድ ይረዳናል። የሚያስተምረው ሰው ምን እያደረገ ነው ማለት ነው? በውስጥ እየባረከ ነው ማለት ነው። ታውቃላችሁ? ይሄንን አስተምሮ እስከሚጨርስ ድረስ እየባረከ ነው። ግን እንደዚህ አይነት ተራ ሰው መስቀል ይዞ እንደዚህ እያለ ከሚያስተምር ጳጳሳት መስቀል ይዘው ቢያስተምሩን ምን ያህል ጸጋ ይፈስብናል? ብዙ ጸጋ ነው የሚፈስብን። ሊቃነ ጳጳሳቱ መስቀል እያያዙ ቢያስተምሩ ያ እየራቀን መጥቷል። እውነቴን ነው። አባቶቻችን እያስተማሩ እየተገኙ በቀን በሳምንት ሁሉም ሊቃነ ጳጳሳት ቢያስተምሩን ረድኤት እናገኛለን፣ ጸጋ ይወርዳል። እንዲያው ይሄ መንጫጫቱም ይቆማል። ባለቤት ያላት ቤተክርስቲያን ናት። ያንን ማድረግ ቀጥሎ ምንድን ነው? ማቁረብ እንኳን አባቶቻችን ቀድሰው ያቆርባሉ። አሁን ማቁረብ ነው። ይህ 5ቱ የጳጳስ መክሊት ነው እላቸዋለሁ። 5 ሌላ ማትረፍ ማለት እንደሱ ያለ ሌላ መተካት ማለት ነው። ወይም በዚህ መጠቀም ማለት ነው። በ5ቱ ፍጹም ጸጋ መቀበል፣ በዚህ ማትረፍ ማለት ነው። 5 ማትረፍ ማለት በዚህ ፍጹም ጸጋ መቀበል ማለት ነው። ወይም ደግሞ ሌላ 5 እሱን የመሰለ መተካት። ይሄ ነው። 2 ያለው ማን ነው? 2 መክሊት ያለው የተባለው ልብ ብላችሁ እንድሰሙ እንዳትረሱት። የዛሬ ዓመት 2 አሁን ለምሳሌ አሁን የማስተምረውን ትምህርት እየሰማችሁ ነው። እንዲሁ በትዕግስት ሰምታችሁ ነው ወይስ ረስታችሁት ነው የምትሰሙ? ለምሳሌ ይሄንን 3 ዓመት አስተማርኩት በትንሹ እዚህ ቦታ እና እንግዲህ ይሄን ርዕስ እዚህ ሳስተምረው የምትሰሙት የእግዚአብሔር ቃል አዲስ ስለሆነ፣ ያምነውን ስለረሳችሁት፣ ሐመሩሃ አይታወቅም። የትኛው ነው አይታወቅም። አይታወቅም። ዋናው ግን መስማታችሁ ነው። እሱ ነው የሚያዘው። እሺ 2 መክሊት ያለው ማን ነው? ቄስ ነው። 2ቱ መክሊቶቹ ምንድን ናቸው? ማስተማርና ማቁረብ። ቄስ ይሄን ይዞ ካልመጣ ከንስሐ አባት ቤት መሄድ የለበትም። ይሄን ዓላማ ነው ይዞ መምጣት የለበት። በቀር አስካለ ማርያም ወለተ ሥላሴ እያለ ሰው ቤት መሄድ ንግድ ይባላል። 2ቱን ዓላማ ይዞ ነው መሄድ ያለበት። 2ቱ ምንድን ናቸው? ማስተማርና ምንድን ነው? ማቁረብ ነው። ሂዶ ማስተማር አለበት። እንደ ሄደ ግድግዳውን መቃኘት፣ ቤታቸውን መቃኘት፣ ማየት፣ ከግድግዳው ላይ የተሰቀለውን ይህችን ምንድን ነው የሰቀላችኋት? ምክንያቱም የክርስቲያን ቤቱም እሱም ማን ነው የሚያመልከው? እግዚአብሔር ነው። ይሄ እንደዚህ አድርጉ። ትንሹ ልጃችሁ የት ሄደ? ስንተኛ ክፍል ሆኗል? ስጋው ደግሞ ይቀበላል? ትንሽቱ ልጅ የት ሄደች? ትልቁ እሳ የት ሄደ? አገባ? ተዳረ? ማግባት ያለባቸው በጊዜ እንዲያገቡ፣ ሕፃናቱ ተኮትኩተው እንዲያድጉ፣ ከትምህርት የወደቁት ለምን እንደወደቁ የተጨናነቁትን ጭንቀታቸውን በማድመጥ በቀር ቁጭ ብሎ የኢትዮጵያ ምዕመናንም ደጎች ናቸው። ድግስ ያቀራረቡና ብሎ አባዬ ብሎ ቴሌቪዥን ትከፍትለታለች። ያንን ብሎ እንዴ ነውር ነው። እውነቴን ነው። ከንስሐ አባት ጋር ረጅም ሌላ ወሬ ማውራት ነውር ነው። እንደ አንዳንዱ እንዲያውም ፖለቲካ ሁላ ማውራት ጭራሽ ማውራት ያለበት 2ቱን መክሊት ነው ማውራት ያለበት። ምንና ምን? ማስተማርና ማቁረብ። ለባልየው የባልነትን ወግ ማስተማር እንዲህ ያርግላል፣ ለሚስቲቱ የሚስትነትን ወግ ማስተማር፣ ገንዘብ ከቸገራቸው የገንዘብ አያያዝ ጥበብ ማስተማር አለብን። ለሁሉ ነገራቸው ረጅም ሰዓት አለመቀመጥ። እንዲሁም ብዙ ጊዜ ቄስ ከምዕመናን ቤት በጾም ቀን ብሄር ጥሩ ነው። ምክንያቱም ምዕመናንም አብልተው ስለሚያሙ ማለት ነው። የትኛ እኮ ነው የኢትዮጵያ ሕዝብ ቀላል መስሏቸዋል። ገልግሎ ያበላና ዘወር ብሎ ዛሬ ማማት ነው። አቤት ወረዱበት እኒህ ሰውዬ ነው የሚል። ዘወር ብሎ ያማል ይላል። ደግሞ ሳይበሉ ሲቀሩም ያማል። ምን ይላል? በቀረኛ ቤትም አይዘክሩልን ሀብታሞች እነገሌ ሊሄዱ ነው እንጂ ነው የሚል። ደግሞ በጣም እኮ ፈሪሳዊ የሆነ ህዝብ እንኳን አይደለም። ብቻ እንደዚህ አይነት ነገር ነው። እውነቴን ነው። ስለዚህ ጠንቀቅ ብሎ ማስተማሩን አስተምሮ ሲመጣ ምዕመናንም ከእኛ ቤት ይብሉ ብሎ ከመገልገል ከቤት የሚያስፈልጋቸውን ማሟላት። እንጀራ እኛ ቤት ይብሉ ጠጡ ከማለት ቤት ይሄን በዚች ይህን አድርጉ፣ ጤፍ ገዝቶ መውሰድ፣ ባልመዋያ መስጠት ምን ነውር አለው? እሱ የህይወታችን ፍሬ ከሰጠን እኛ ደግሞ የእሱን ይሄንን ነገር በልተነው ማትባ በልተነው ቀን አሰር የሚሆን ነገር ብንሰጠው ምን አለ? ያንን ብናደርግ ቤተክርስቲያናችን መጠበቅ ይቻላል። ያስተምራል። ከዚያ ደግሞ ምን ያደርጋል? ትቆርባላችሁ። አስተማራ አንድ ሐኪም የታመምከው በዚህ ምክንያት ነው ብሎ ከነገረ በኋላ ቀጥሎ ምን ያዛል? መድኃኒት። ይሄም ደግሞ የሰውየውን የኃጢአት በሽታ ይሰማና ምን ማዘዝ አለበት? መድኃኒቱ ምንድን ነው? ቅዱስ ቁርባን ነው። እንዲቆርቡ ማድረግ አለበት። ይሄ የቄስ መክሊት ነው ማለት። ስለዚህ ንስሐ አባቶቻችሁ ሲመጡ በቤታችሁ እንደማድረግ ያለበት ያስተምሩን። በቃ ሌላ ነገር የለም። ከመጡ መጀመሪያ እጅ አስታጥበው እንጀራ አይቀረብም። ስርዓት አይደለም። እውነቴን ነው። ንስሐ አባት ቤት ሲገባ መጀመሪያ ዝም ብሎ ትንሽ ደቂቃ ማየት። ወግ የሚጀምሩ ከሆነ መጽሐፍ ቅዱስ ከማጀት አምጥቶ መስጥ። ይችን ትንሽም ከሩን ማለት እንደዛ ነው የሚባለው። ይሄን ያደረግን እንደሆነ ቤተክርስቲያን ትጸናለች፣ ትበረታለች። አንድ መክሊት ያለው ማን ነው? ዲያቆን ነው።
መክሊቱ ምንድነው? ተልእኮ ነው፣ መላላክ ነው። የዲያቆን ተልእኮ ለማን የሚላከው? ለጳጳሱ፣ ለቄሱ፣ ለአለቃው፣ ለምዕመናን፣ ለድሆች፣ ለነዳያን። እንደ ዛሬው ሳይሆን ድሮ ነዳያን ሁሉ እየተመዘገቡ ከአጥቢያ ቤተክርስቲያናቸው ገንዘብ ይሰጣቸዋል። ዲያቆኑ ነው መዝግቦ የሚያመጣ በፍትሐ ነገሥቱ መሰረት። ዛሬ ግን ምዕመናንም አስራት አያወጡም፣ ቤተክርስቲያንም አትሰጣቸው። የዲያቆን ስራው ተልእኮ ናት፣ ማገልገል ነው። ሰው ሳይመርጥ ማገልገል። ወስዶ መቅበር ምንድን ነው ሲባል ያችኑ በትዕቢት ማጥፋት ማለት። ያቸው አንድ ብትኖር እሷኑ በትዕቢት ቀብሮ በቃ እየታጀረ ምን የኃጢአት ዝርዝር ምን ያደርግላቸዋል? እየታጀረ በትዕቢት በቃ ዲያቆኑ በቄሱ ላይ መተበት፣ በድሆች ማስለቀስ፣ ጸበል መርጦ ሰው መስጠት፣ ጣታቸው 3ቱ ላይ ቀለበት ላላቸው ወይዘሮ 3 ሃይላንድ ጸበል መስጠት። ይህች እንኳን ሀብታም ሳትሆን አትቀርም ነው ነገሩ። ምስኪኒቱን ደግሞ የለም ተረጋጅ ማለት በጣም ችግር ነው የሁሉ ማለት ነው። እንዲያውም ከመኪና ሲወርዱ ለታዩት መኪናቸው ላይ ወስዶ ጸበል ማቀበል፣ እየሮጡ አይውረዱ ሜቴ እንደማለት። ይሄ በደል ነው ቢኖር ማለት ነው። የሚያደርጉ የሉ፣ እኔም አላየው። ሳስበው ግን ሰው መቼ ሲያደርግ ይሆናል ማለት የሚያደርጉ ነገር የለም። የዲያቆን ችግሩ ይሄ ነው። ይሄ እንግዲህ በአጠቃላይ በቤተ ክህነት ሲወርድ ነው። እንደ ክርስትና ደግሞ 5ቱ መክሊት ምንድን ነው ነው? እንደ ክርስትና ለሁላችንም የተሰጠን ለጳጳስ የለ፣ ለቄስ የለ፣ ለዲያቆን የለ፣ ለምን የለ፣ ለሁላችን የተሰጠን 5 መክሊት ምንድን ነው? የመጀመሪያው 5ቱ ሕዋሳት ናቸው። እግዚአብሔር የሰጠን 5 መክሊት 5ቱ ሕዋሳት ናቸው። 5ቱ ሕዋሳት እንዲያውም አንድ መጽሐፍ ምኑ ላይ ይናገራል? 5ቱ አናቅጸ ሕይወቱ ለሰብ ይላቸዋል። 5ቱ የሰው ልጅ የሕይወት በሮች ማለት ነው። ምን ናቸው? ማየት፣ መስማት፣ ማሽተት፣ መቅመስ እና መዳሰስ ማለት ናቸው። እነዚህ የሰው ልጅ የሕይወት በሮች ናቸው። የሕይወት በሮች ማለት ማለት ነው። ሞትም የሚገባ በየት ነው? በእነዚህ ነው። ሕይወትም የሚገባ በእነዚህ ነው። ለምሳሌ አንድ ሞት ወደዚህ ዓለም የገባባት የመጀመሪያዊቱ እናታችን ቅድስት ሔዋን ናት። አሁን ቅድስት ናት። እሷ ለምሳሌ በምንድን ነው የገባባት? በጆሮ ከዛስ፣ በዓይን ከዛስ፣ በመዳሰስ ከዛስ፣ በመቅመስ ጨረሰች። በ5 ነው የጨረሰችው። መጀመሪያ ሔዋን ደህና አደርሽ፣ እንዴት ነሽ? የሁለት ዓለም ንግሥት አላት። ደስ አላት። እግዚአብሔር ግን ለምንድን ነው በገነት ካለው ዛፍ ሁሉ አትብሎ ያላችኋል? ዕፀ በለስም ቢል እንዳታውቅበት ሁሉን ዛፍ ጠራለት። አውቁ ኧረ ዕፀ በለስን በገነት ያለው ሁሉ አትብሎ አላለንም? አንድ ዛፍ ነው ያለናቸው። ምስጢር ሲያስወጣ ታውቁ አስወጣና ሲያወቃ አትሞቱም አውቆ ነው አላት። በጆሮዋ ገባት። እግዚአብሔር እኮ አምላክ እንዳትሆኑ ብሎ ነው አላት። በጆሮዋ ሲገባት በጆሮዋን ይሄንን እኮ በለስ ብትበይው አምላክ ተወኛለሽ አለ። በዓይኗ ገባት። ይሄንን ሲላት ወአፍተዋለ ሔዋን ይላል። ዘለሽ ውደቂበት አሰኛት። እባቡ ተናግሮ ሳይጨርስ ቆርጠሻውን ዋጭው አሰኛት። በዓይኗ አስጎመጃት። በዓይኗ የገባው ምንን ወሰደ? መዳሰስ። በእጇ ወስዶ አስቆረጣት። በእጇ ያስቆረጣት ምን አስደረጋት? አስበላት። ስለዚህ እነዚህ 5ቱ በጣም ኃይለኞች ናቸው። 5 ጸጋ ስጡ። ይኸውላችሁ ሊቅም መሆን ከፈለጋችሁ፣ ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለ? እነዚህ ላይ ነው ያለው። እነዚህ ላይ ነው ያሉት። እውነቴን ነው። የሰው ሀብቱ እነዚህ ውስጥ ነው ያሉት። ጆሮው ውስጥ ነው ያለ። ሁልጊዜ በጎ ነገር በጆሮ እንዲወርድበት ካደረግ ያ ይጠራቀምና ሀብቱ ሆኖ ባፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። ሁልጊዜ በጆሮ የገባ መልካም ነገር ተመልሶ በአንደበት ትርፉ ነው ይመጣል። ለምሳሌ እኔ በጆሮ የገባውን እኮ ነው የምነግራችሁ አይደለም? ከአባቶቼ በጆሮ የገባውን በአንደበት እያነገርኳችሁ ነው። ከዛ በዓይኔ የገባውን ነው የምነግራችሁ። ምን ማለት ነው? ያነበብኩትን መጽሐፍ። ሌላ ምን አለ? ሀብት የት ነው ያለ? ስለዚህ አሁን ይህንን ሰው እስቲ ኮሚቴ ላቋቁም ብል አገኘዋለሁ? ይህ ሰው ኮሚቴ አቋቁሜ አንድ 50 ሰው ውስጥ የኔ ዘመድ ልፈልግ ብል አገኛለሁ? አላገኝም። አባቶቼ ግን የሰበሰብኳት ቃለ እግዚአብሔር ይሄ ሁሉ ዘመድ አፈራልኝ ማለት። ሀብት የት ያለ? ጆሮ ላይ። አሁን ለእኔ የሚያስቡልኝ የሚያገለግሉኝ እነ ገብረ ማርያም፣ እነ ወለተ ማርያም፣ እነ አስካለ ማርያም፣ እነ ወለተ ሥላሴ ሁሉ በምን የመጡ ናቸው? በጆሮ አባቶቼ ያስተማሩኝ ቃለ እግዚአብሔር። ሌላ ምን ጨምሬያለሁ? ጆሮ አያችሁ፣ ጆሮ ሲጠቅም ጆሮ ነው የሚጠቅም። አሬ እኔ መሰለ ጆሮ እንዲህ ዘፈን ትሰሙበታላችሁ፣ ወግ ምናምን ድሪቶ። ከዛ ደግሞ ራበኝ ጠማኝ። ጆሮህን አትቆልፍም። ጆሮህን ማምላክ ነው። ጆሮህን ካልጠበቅ ጆሮህን ይልሃል። እውነቴን ነው። ጆሮህን በደንብ ጆሮ መሰጠት አለበት። ዓይን በትክክል ኩን ገምጳል የመጻሕፍት በኩሉ መዋዕለ ሕይወትከ፣ ባለ በዘመን ሁሉ መጽሐፍ የምታገላብጥ ሰው ሁን ብሏል ቅዱስ ዮሐንስ አፈወርቅ። በዘመን ሁሉ መጽሐፍ የምታገላብጥ ከሆነ በዓይንህ ያስገባኸውና በጆሮ ያስገባኸው በእጅህ ይመጣል፣ በእግርህ ይመጣል፣ በአንደበትህ ይመጣል። ካንተ የራቁ ነገሮች ሁሉ ይቀርባሉ። ይሄ ነው። እስቲ እግዚአብሔር ጌታ ለሐዋርያት ምንድን ነው ያደረግላቸው? በጆሮአቸው እኮ ነው።
የዋሆች ናችሁ ማምላክ። ሀብትም እውቀትም ንብረትም ጤናም ሩቅ አገር አይደለም ያሉ፣ እዚህ ውስጥ ነው ያሉት። እነዚህ ውስጥ ነው ያሉት። ጆሮአችን እንስራበት፣ አፍንጫህን ስራበት። ምንድነው አፍንጫ የሚሰራበት? ዕጣን ማሽተት፣ ቤተክርስቲያን የቤተክርስቲያን ዕጣን ማሽተት፣ አይንን መስራት። ኧረ ስተው ለዓይናችሁ ተጠንቀቁ ነው። እውነቴን ነው። በዓይናችሁን ቢገባ ከሌለ ይሄ ይዋኖች። የገጠር እናቶች ወፍጮ ሲፈጩ የሚያንጎራጉሩትን ጉርጉሯል። ልንገራችሁ። ያረሰማ ጎበዝ እርፍ የነቀነቀ ወፍጮው እንዳጎራ መስከረም ዘለቀ ይላሉ። ጤፉን ዡ እያልቁት ማለት ነው፣ ሳይቸግረው ማለታቸው። ቆዩ መፍጨቱንም ቢሆን አክብረውት እናቶችን። ዋናው ጤፍ መኖሩ ነው እንጂ ጉልበታቸው አላሳሳቸው። ወፍጮው ዡ ሲል መስከረም ዘለቀ የሰበሰበ ነው። በቅርብ ተጎልቶ ዝም ብሎ እያል መጃጃል ዝም ብለን እያልኩ ያለሁት ምንድን ነው ስትሉኝ፣ ራሳችን ላይ ሳንሰራ እግዚአብሔርን አውርድ ማለት ምንድን ነው? አናነብ፣ አንማር። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አሪያ ጆሮ በየት ይገኝ? አይን በየት ይምጣ? የለም። እና እንግዲህ ተመልከቱ፣ ያልሰበሰቡትን አዝመራ አውጥቶ መፍጨት ይቻላልን? አይቻልም። ያልሰበሰቡትን ቃለ እግዚአብሔር ያልተመከሩትን ምክርስ ሀብት አድርጎ መጠቀም ይቻላል? አይቻልም። ያልተማሩትን ቃለ እግዚአብሔር መጥቀስ ያላሳደጉትን ውሻ ጆሮን መጨበጥ ነው ይላሉ አባቶቻችን። ይናከሳል መልሷ፣ እሺ አይልም። ስለዚህ ዘመዶች መክሊት ሰጥቶናል፣ ሀብት ሰጥቶናል። ይሄውም ጆሮ ነው። መቅመስ ምንድነው የምንቀምስበት? ቅዱስ ሥጋውን ክቡር ደሙን። በጎ መናገር፣ ሰው ማጽናናት፣ አይዞህ ማለት ሰውን ማለት ነው። ሰው ያጽናና ሰው እግዚአብሔርም ለእሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍም ባፍ ይሰራበታል። በአፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚያን አለማድረግ፣ ጥቂቱን ለመናገር ነገር መስራት፣ ጥቂቱን ለመናገር መሳደብ፣ ጥቂቱን ለመናገር መዋሸት፣ ጥቂቱን ለመናገር መማል፣ ጥቂቱን ለመናገር ማጉረምረም፣ ጥቂቱን ለመናገር መራገም፣ ጥቂቱን ለመናገር ሐሜት፣ ጥቂቱን ለመናገር አድማ፣ ጥቂቱን ለመናገር ስንት ሆነ? ይበቃናል። ደግሞ የኃጢአት ክምር ይሄ ሁሉ አሾካሾ ተሻለ ማለት ሰዎቹ በዛ እንደዚህ ያለ እኮ እንደዚህ ነው ማለት ይሄ ያፍ ችግር ነው። እግዚአብሔር 6 ነገሮችን ይጠላል፣ 7ተኛይቱን አጥብቆ ነፍሱ ይጸየፋታል። ይኸውም በወንድማማች መካከል ጠብን የሚዘራ ሰው ማጣላት በጣም ከባድ፣ አድማ አደገኛ ነገር ነው። ቃል ገብቶ ቃልን ማፍረስ ይህም አንድ ችግር ነው። አለማመስገን ይህም አንድ ችግር ነው። እነዚህን ነገሮች አፍ ሲታረም አፍ መክሊት ይሆናል። አፍን በጎ መናገር፣ አፍን ወደ አፍን በጎ እንዲገባበት ማድረግ፣ ከአፍን በጎ እንዲወጣ ማድረግ። ሀብት እዚህ ውስጥ ነው ያለ። አፍ እዚህ ውስጥ እኮ ያለ አፍ ላይ ነው። እኔም አምላክን አፍ ነው፣ አፍ ላይ ነው ቁም ነገር ያለ። አፍ ሀብት ያሰጣል፣ አፍ ያደህያል። ምን አለ ሌላ? ባቲን ባርኮ ለእግዚአብሔር ወባትን ጽኤሎሙ ለሃዊነ። በዚህች አፋችን እግዚአብሔር እናመሰግንበታለን፣ መልሰን ወንድማችን እንረግምበታለን። ይነቅኑ ማይጥሙ ማይ መሪር ማህዱ አዘቅት፣ ከአንድ ምንጭ መራራና ጣፋጭ ውሃ ይፈልቃል ይላል ቅዱስ ያዕቆብ ሲናገር። አይፈልቅም። ስለዚህ አንደበታችንን መጠበቅ። ልጇ የታመመችባት ሴት ልጇን አድና የተመለሰችው ከጌታ በምኗ ነው? በአንደበቷ ነው። ልጅን አድንልኝ አለችው። የልጆች ለፍርፋሪ አይሰጥም አለ። አዎን ውሻ ነኝ እኮ አለችው። የልጆችን ለውሾች አይሰጥም ማለት ልጅን አድንልኝ ብትለው ኃጢአተኛ ነሽ እያላት ነው። ከዛ ምን ብላ መለሰችለት? ውሾችም እኮ የልጆችን ፍርፋሪ ይበላሉ አለችው። ውሻ ነኝ ማለቷ ነው። ፍርፋሪ ስጠኝ አለችው። እንደዚች ያለች ሴት በእስራኤል አላየሁም ብሎ ልጇን አዳንላት። ይሄ ምን ያደረገችው ምንዋ ነው? አፍ አንደበት። አንደበት አውሬ ያገርማል። ኤልያስ ሰማይን የለጎመው በምኑ ነው? በአንደበቱ ነው። እሳት ያወረዱ በአንደበታቸው። ስለዚህ አንደበታችንን መጠቀሚያ ማድረግ፣ ክፉ ነገር እንዳይወጣበት አፋችንን መጠበቅ ያስፈልጋል።